ሰላም ሰላም ውድ የሙሌ ሲኒማ ቤተሰቦች፣ ዛሬ ደግሞ በትምህርቱና በእውቀቱ እጅግ የበሰለ ነገር ግን በእድሜው ካልተፈቀደለትና ፈጽሞ ሊያገኘው ከማይችለው የተከለከለ ፍቅር ጋር የሚታገለን አንድ 19 ዓመት ወጣት ታሪክ ይዤላችሁ መጥቻለሁ። ይህ ወጣት በስሜትና በምኞት መካከል እየተናወጠ ያደረገውን አስገራሚ ጉዞና ያገኘውን የህይወት ትምህርት እስከ ፍጻሜው ድረስ አብራችሁን በመቆየት ተከታተሉን። ቤተሰብ ያልሆናችሁ ከታች ሰብስክራይብ የሚለውን በተን በመጫን አበረታቱን። ታሪኩ የሚጀምረው ኦስካር የተባለ 19 ዓመት ወጣት በማስተዋወቅ ነው። ኦስካር እንደ እድሜው እኩዮቹ በልጅነት ጨዋታና በሴት ልጆች ማሳደድ ላይ ፍላጎት የለውም። እድሜው በላይ የበሰለና ጥልቅ አስተሳሰብ ያለው ልጅ ሲሆን ለፈረንሳይ ስነ ጽሑፍ ፍልስፍና በተለይም ለቮልቴርና ለሩሶ የአስተሳሰብ ስራዎች ልዩ ፍቅር አለው። እውቀት ያለው ብቻ ሳይሆን ቁመናው ያማረና አንደበተ ርቱዕ ነው። የነገረ መለኮት ወይም የምስጋና በዓል እረፍት ሲደርስ ትምህርት ቤቱ ስለሚዘጋ ተማሪዎች በባቡር ወደ የቤታቸው መጓዝ ይጀምራሉ። ኦስካርም ከቅርብ ጓደኛው ጋር በባቡር ውስጥ እየተጫወተ ሳለ በትምህርት ቤታቸው የምትማር አንዲት በጣም ቆንጆ ልጅ ወደሱ ቀርባ አብረው እንዲወጡ ተጋብዛቸዋለች። ኦስካር ግን በትህትና ውድቅ ያደርግባታል። ጓደኛው በትምህርት ቤቱ ያሉ ወንዶች ሁሉ የሚመኟት ቆንጆ ልጅ እንዴት እምቢ እንዳለ ሲጠይቀው ኦስካር ፈገግ ብሎ ፍላጎት በሱ እድሜ ላይ ባሉ ልጃገረዶች ላይ ሳይሆን በእውቀትና በስሜት የበሰሉ በራሳቸው የሚተማመኑ ትልልቅ ሴቶች ላይ እንደሆነ ይነግረዋል። ቀድሞውኑ በአንዲት ሴት ፍቅር እንደወደቀና በዚህ እረፍት ልቧን ለማሸነፍ ተስፋ እንዳደረገ ይገልጽላታል። ኦስካር ባቡር ውስጥ ወርዶ በታክሲ ወደ ቤቱ ሲያመራ አባቱን በማየቱ እጅግ ይደሰታል። የኦስካር እናት ከዓመታት በፊት የሞተች ሲሆን አባቱ ኦስካር እንድታሳድግለት ኢቭ የተባለች ሴት አግብቷል። አባቱ ዩኒቨርሲቲ መምህር ሲሆን የእንጀራ እናቱ ኢቭ ደግሞ ስኬታማ የልብ ሐኪም ናት። በዚያው ምሽት አባቱ የልጁን መመለስ ለማክበር ቤት ውስጥ ትንሽ ግብዣ ያዘጋጃል። በግብዣው ላይም አባቱ ኦስካር ከሱ እድሜ ጋር ከምትመጣጠን ልጅ ጋር ሊያስተዋውቀው ቢሞክርም ኦስካር ግን ምንም ፍላጎት አያሳይም። ይልቁንም አይኑ ያለው ኢቭ ላይ ነው። እውነቱ ግን ኦስካር ለጓደኛው የነገረው የሚወዳት ሴት የእንጀራ እናቱ ኢቭን ነው። ኢቭ ብልህ በራሷ የምትተማመን ጠንካራ ሴት በመሆኗ እናቱ ከሞተች ጊዜ ጀምሮ ስትንከባከበው ስለነበር በሂደት ፍቅር አድሮባታል። ይህ ፍቅር በህብረተሰቡ ዘንድ ስህተት መሆኑን ቢያውቅም ስሜቱን ግን መቆጣጠር አልቻለም። በዛውም ግብዣ ላይ ኦስካር የኢቭን ቅርብ ጓደኛ የሆነችው ዳያንን ያገኛታል። ዳያን በራሷ ህግ የምትኖር ዘመናዊ ማሳጅ ባለሙያ ናት። ምሽቱ ሲጠናቀቅ አባቱ ኦስካርን ያችን ውድቅ ያደረጋትን ልጅ በታክሲ እንዲሸኛት ይጠይቀዋል። ታክሲ ውስጥ ሊያስገባት ሲል ልጅቷ አብረው እንዲወጡ በድጋሚ ብትጠይቀውም ኦስካር አስተሳሰባቸው እንደማይገናኝ ነግሮ ይሸኛታል። በስሜት የተጎዳው ኦስካር ስሜቱን ለመርሳት ወደ መጠጥ ቤት ያመራል። እድሜው ስላልደረሰ በሐሰተኛ መታወቂያ ገብቶ ከልክ በላይ ይጠጣል። በመመለሻው መንገድ ላይም ዳያንን በድንገት ያገኛታል። ዳያን በጣም ሰክሮ ስለነበር አባቱ እንዳያየው በማሰብ ወደ መኖሪያ ቤቷ ትወስደዋለች። አልጋ ላይ ሲተኛ ሸሚዙን አውልቆ ማሳጅ ልታደርገው ሲጀመር ኦስካር በስካር ስሜት ውስጥ ሆኖ ራሱን መቆጣጠር ያቅተዋል። ዳያንንም በሁኔታው ተገፋፍታ በዛሽ ምሽት በመካከላቸው ግብረ ስጋ ግንኙነት ይፈጠራል። በማለዳውም ኦስካር ሲነቃ ዳያንን አጠገቡ ሲያያት በትልቅ የጥፋተኝነት ስሜት ይወጠራል። ሳታውቅ ልብሱን ለብሶ ሊወጣ ሲል በሌላኛው ክፍል የዳያንን ፍቅረኛ ያገኘዋል። የዳያን ፍቅረኛ ግን ኦስካርን ለማሳጅ የመጣ ደንበኛ አድርጎ ነው የገመተው። ዳያንም ነገሩን አሳልፈዋለች። ወደ ቤት ሲመለስ አባቱ የት እንዳደረሰ ሲጠይቀው በትምህርት ቤት ጓደኛው ዘንድ እንዳደረ ይዋሻል። በመቀጠልም ለኢቭ ያለውን ፍቅር ለመግለጽ ምሳ አዘጋጅቶ ወደ ስራ ቦታን በመሄድ ሰርፕራይዝ ያደርጋታል። አባቱ ልጁ ለእናትየው ያሰበ መስሎት ይደሰታል። ኢቭን በምሳው ተደስታ ስታወራው ኦስካር ልብ ለምን የፍቅር ምልክት እንደሆነ ጥልቅ የፍልስፍና ጥያቄዎችን ያነሳባታል። በዚህም መሀልም ዳያን ለኢቭ ደውላ ማታ ከኦስካር አባት ጋር አብረው እራት እንደሚበሉና እሷም እንደምትገኝ ትነግራታለች። ይህንን የሰማው ኦስካር ዳያን ሚስጥር ታወጣለች ብሎ በመፍራት ወደ ቤቷ ይሄዳል። እሷም ቤት ስላላገኛት ወደ ካፌ ሄዶ ከጓደኞቿ ጋር ያገኛታል። ብቻዋንም አግኝቶ ሚስጥር እንድትጠብቅለትና የሆነውን ነገር ሁሉ እንድትረሳው ይለምናታል። ዳያን ሚስጥሩን ለመጠበቅ ቃል ብትገባም ከኦስካር ጋር ስሜት እንደተፈጠረባት ግንኙነታቸውን መቀጠል እንደምትፈልግ ትነግረዋለች። ኦስካር ግን እምቢ ብሎ ይወጣል። በመቀጠልም ወደ ጓደኛ ቤቱ ሄዶ ለእንጀራ እናቱ ለኢቭ ፍቅር እንደያዘውና በስካር መንፈስ ከዳያን ጋር እንደተኛ እውነቱን ይነግረዋል። ጓደኛው ነገሩ ሙሉ በሙሉ ስህተት እንደሆነ ቢያስጠነቅቀውም ኦስካር ግን ኢቭ ለሱ እናት ሳትሆን ፍጹም ሴት መሆኗን ይነግረዋል። በዛም ምሽትም ሁሉም በአንድ ላይ ራት ለመብላት ሆቴል ይሄዳሉ። ዳያንም ብዙ ጠጥታ ስለነበር ፈረንሳይ ቋንቋ በመጠቀም ኦስካርን ማሽኮርመም ትጀምራለች። አባቱና ኢቭ ቋንቋውን ስለማያውቁት ኦስካር ሚስጥሩ እንዳያወጣ ይጨነቃል። ዳያን ወደ መጸዳጃ ቤት ስትሄድ ኦስካርን ተከትሏት ሄዶ ሲከራከራት ዳያን ራሷን በእሱ ላይ ልታስገድድ ስትሞክር አባቱ በድንገት ያያቸዋል። ወደ ማዕዱ ሲመለሱ አባቱ ሚስጥር እንዳለው ሲጠይቅ ዳያን በድንገት እሷና ኦስካር እንደሚዋደዱ ትናገራለች። አባቱ ኢቭ በእድሜው መራራቅ ምክንያት ግንኙነታቸው ስህተት መሆኑን ይናገራል። በቀጣዩ ቀን ኢቭም ዳያን አግኝታ ከኦስካር ጋር ያላትን ግንኙነት ስህተት መሆኑን ስትነግራት ዳያን ግን ኦስካርን የበሰለና ማራኪ ልጅ መሆኑን ማንኛውም ሴት እሱ ልታስብ እንደምትችል ትነግራታለች። በኋላም ኦስካርና ኢቭ ቴኒስ ሲጫወቱ ኦስካር በኳስ ይመታል። ከዛም በኋላ ኢቭ ከኦስካር ጋር ቁም ነገር ማውራት ትጀምራለች።
ትጠይቃለች። በዚህም ጊዜ ኦስካር ሁሉንም እውነት ይነግራታል። ከዳያን ጋር የተኛው የኤቭን ራስ ማሰሪያ ስካርፕ አድርጋ ስለነበር እሷ መስለው እንደሆነና እውነተኛ ፍቅር እሷ መሆኗን ይናዘዛል። ኤቭ ግን ነገሩን በረጋ መንፈስ በመቀበል ለእሷ ያለው ስሜት እውነተኛ ፍቅር ሳይሆን የስሜት መደናገርና መሳብ ብቻ እንደሆነ፣ እውነተኛ ፍቅር ደግሞ ከህይወት ተሞክሮ ጋር የሚመጣ መሆኑን ታስረዳዋለች። ኦስካር በመጨረሻም ነገሩ ይገባዋል። ያ ያለው ስሜት እውነተኛ ፍቅር ሳይሆን ምናባዊ ምኞት መሆኑን ይረዳል። የእረፍት ጊዜም ሲያበቃ ኤቭን ይቅርታ ይጠይቃል። በባቡር ጣቢያው ላይ ያችን የመጀመሪያ ያገኛትን ልጅ በድጋሚ ያገኛታል። ልጅቱም የቮልቴርን አባባል ስትጠቅስለት ኦስካር ፈገግ በማለት በስሜት ማደጉን ያሳያል። ባቡሩ ወደፊት ሲጓዝ ኦስካር ከትናንቱ የተሻለ ጥበብና እውቀት አግኝቶ በዝምታ ማሰብ ይጀምራል። ወደ ሙሌ ሲኒማ ቤተሰቦች ፊልሙን እንደወደዳችሁት አልጠራጠርም። ቤተሰብ ያልሆናችሁ ከታች ሰብስክራይብ የሚለውን በተን በመጫን የቤተሰባችን አባል እንዲሆኑ እንጋብዛለን። መልካም ጊዜ